አንተ ይሄኛውም ቀን ስለሚጾም እንደገና ደግሞ በተለያየ ምክንያት ያልጾሙ ሰዎች ያችንም ቀን ይጾማታል ቢያንስ ጋድን የሚጾሙ ሰዎች አሉ ታማው ቢሆን ወይም ደግሞ በተለያየ መንገድ ሄደው ያችን የሚያስቡ ሰዎች ደግሞ ይኖራሉ ስለዚህ ያቺ የጋድ ጾም ነች የጋድ ጾም ስለሆነች ሮብ ቀን በገና ዕለት ምን ይሆናል ማለት ነው ወይም በአርብ ቀን ቢሆን ይበላል ማለት ነው ለምን ጋድ ስላለ ነው ስለዚህ አንዳንድ ሰዎች ጋድ የለውም ገና ብላችሁ ካላችሁ ሮብ ቢሆን አይበላም ማለት ነው ጋድ ባይኖር አያችሁ ቁልፍ ነገር ነው ይሄ በጣም ቁልፍ ነገር ነው ፍልሰታ ላይ ሮብ ቢሆን አርብ ቢሆን አንበላም የሐዋርያት ጾም ቢፈታ ሐምሌ 5 ሮብ ቢሆን አርብ ቢሆን አንበላም ወይ ሐሙስ ነው ወይ ቅዳሜ ነው የምንመገበው ስለዚህ የገናን ግን የምንበላበት ምክንያት ራሱ ጋድ ስላለው ነው ስለዚህ ማክሰኞ ጋድ ነው ረቡዕ ፍስክ ነው በዛ ላይ ደግሞ አሁን ትልቁ ነገር ምንድነው እግዚአብሔር ከሰማያት ወርዶ ስጋውን ደሙን የሰጠበት ሚስጥር በከብቶች በረት የተገኘበት የደስታ በዓል በመሆኑ ራሱ ጌታ ከሰማይ ሰማያት የወረደበት ስለሆነ ልዩ ቀናችን ነው የጌታ በዓል ከዚህ የተነሳ ጋድ ማክሰኞ አለ ረቡዕ የፍስክ በዓል ይሆናል ስለዚህ ረቡዕ ይበላል ማለት ነው ይሄ ነው የቤተክርስቲያናችን ሥርዓት በሚቀጥለው ትምህርት ላይ የምትመለሱት ጥያቄ ልጠይቃችሁ ይሄ ጥያቄ ከመጽሐፍ ቅዱስ ጥያቄ ጋር አንድ አይደለም የመጽሐፍ ቅዱስ ጥያቄ አሁን በዓሉ እንዳለፈ ሁላችሁም ቀጥታ 50 ጥያቄ ተመለሳላችሁ እሱን ነግራችኋለሁ አሁን ግን ጠይቃችሁ 5 ነገሮች ልጠይቃችሁ በአንድ ነገር ላይ ነው የጌታ ልደት በተመለከተ መልስ እንድትሰጡኝ እንድትጽፉ ፈልጋለሁ ሁላችሁ አንደኛ ጌታ የተወለደበት ዘመኑ ሁለተኛ ወሩ ሶስተኛ ዕለቱ አራተኛ ቀኑ አምስተኛ ሰዓቱ እነዚህ ጥያቄዎች ነው ተመልሱልኝ ልብ በሉ አንደኛ ዘመኑ በዘመነ በማ ዘመን ለአራት ይከፈላል ማቴዎስ ማርቆስ ሉቃስ ዮሐንስ ስለዚህ በየትኛው ዘመን ጌታ ተወለደ ሁለት ወርሁ ወይም ወሩ በምን ወር ተወለደ ሶስት ዕለቱ በምን ዕለት ተወለደ